እኛ እኮ ባላየን እንለፍ ብለን ነው እንጂ ትላንትና ማለት ነው እንደ ሜሲ ቺፕ አረጋለሁ ብሎ እንግዲህ ከአንድም ሁለት ጊዜ ቂፍ ሲልበት እያየን ነበረ። እሱ ብቻ አይደለም ክለቡ እንግዲህ የሚገርም የጎል አጋጣሚዎችን እየሳተ ራሱንና ክለቡን እንግዲህ ከሳውዲ ኪንግስ ካፕ እንግዲህ እንዳባረረ ያላየን እንዳይመስላችሁ። በጨዋታውም ላይ 5.7 ሬቲንግ ይዞ እንደወጣ ያላየን እንዳይመስላችሁ። እኛ እድሜው ሄዷል ከዚህ በኋላ እንደ ወጣቶቹ መሯሯጥ አይችልም ምናምን እያለን ነው እንግዲህ በሲክስ የምናልፋቸው እንጂ ይሄው አልናስር ከመጣ በኋላ የዋንጫ ድርቀት ላይ እንደገቡ እንደዚህ ቀውስ ውስጥ ገብተው አያውቁም። እኔ የምሬን ነው የምላችሁ። ከደጋፊ በላይ በጣም የሚያሳዝነኝ ማን እንደሆነ ታውቃላችሁ? ራሱ ሮናልዶ ነው። ሳይፈልግ እኮ ነው በቃ በግዴታው እኮ ነው የሞት ሞቱን ነው የሚጫወተው። ያቺ የተረገመች ሜሲ ያለች እንግዲህ ለ3 ዓመት እግር ኳስን ለመጫወት ጭራሽ አራዝማለች፣ ኮንትራት ፈርማለች። ይሄው አሁን የሞት ሞቱን የሚጫወተው ሜሲ እግር ኳስ ስላላቆመ ነው። የምሬን ነው የምላችሁ። ሜሲ እግር ኳስ ቢያቆም በነጋታው ነው እሱ የሚያቆም። ለክለቡ አስቦ ነው ምናምን እንዳትሉ፣ እንደዚህ አቅመ ደካማ እስኪሆን ድረስ ኳስ የሚጫወተው ለግል ስኬቱ ሲል ነው። እኔ የሚያሳዝነኝ አንድም የሆነ የማይሰበር ሪከርድ ሳያስቀምጥ ማለፉ ነው።